ፕሮፌሽናል የሆነ ሲቪ እንዴት ማዘጋጀት እንዳለባችሁ ማወቅ ትፈልጋላችሁ? ልማት ድርጅቶች ለኤንጂኦዎች እና ለተለያዩ ድርጅቶች የሚሆን ፕሮፌሽናል ሲቪ ማዘጋጀት የምትፈልጉ ከሆነ እኛ በነፃ እናሰለጥናችኋለን። ለዛሬ ሲቪን ቆንጆ አድርጎ ለማዘጋጀት የሚያስፈልጉ 3 መሰረታዊ ቲፖችን እንገራችሁ። ቲፕ ነምበር 1 ሲቪያችሁ ክሊን እና ፕሮፌሽናል መሆን አለበት። በቀላሉ መነበብ መቻል አለበት። ፎርማቲንጋችሁ አንድ አይነት መሆን አለበት። ሄዲንግ ወይም ታይትል መኖር አለበት። ምንጠቀመው ፎንት ተመሳሳይ መሆን አለበት። ቀጣሪዎች ሲቪያችንን ከ6 እስከ 10 ሰከንድ ባለው ጊዜ ውስጥ አይተው ነው በደንብ እናንብበው ወይስ እንተው የሚለውን የሚወስኑት። ሁለተኛ ሲቪያችሁ ላይ መካተት ያለበት ሬሌቨንት አቺቭመንታችሁ ናችሁ። አፕላይ ለምታደርጉት ስራ ቢቀጥሯችሁ ምን ለውጥ ማምጣት ትችላላችሁ? በዛ ተመሳሳይ የስራ ዘርፍ ምን ስኬትን አስመዝግባችኋል? ያለፈው ድርጅት እናንተ ጋር በመስራቱ ምን ውጤት አምጥቷል የሚለውን ነው ማሳየት ያለባችሁ። ሶስተኛ ሲቪያችሁ ለወጣው የስራ ማስታወቂያ ነው ቴይለርድ መሆን ያለበት። የተለያየ ቦታ ሰርታችሁ ከሆነ የተለያየ የስራ ዘርፍ ላይ ሰርታችሁ ከሆነ እነዛ አስፈላጊ አይደለም። አስፈላጊ ሆኖ መንሽን ማድረግ ያለባችሁ ነገር ከተመሳሳይ ስራ ጋር የሰራችሁትን ስራና ስራ ብቻ ነው። እንደዚህ አይነት ፕሮፌሽናል ላይፋችሁ ላይ ያሻሽል የሚችሉ ቪዲዮዎች የምትፈልጉ ከሆነ ስቴይ ቲዩንድ።